ይሄንን ቪዲዮ መስራት አልፈለኩኝም፣ ግን መስራት ስላለብኝ ነው እየሰራሁ ያለሁት። አዶናይ ማለት ነው። ባይ ዘ ዌይ ይሄ ቪዲዮ እሱ ጋር ቢደርስ በጣም ደስ ይለኛል። ይሄን ቢያየው ምን ልል ፈልጌ ነው፣ ኢትዮጵያ ውስጥ ማለት ነው እግዚአብሔር ማለት እኔ እንጃ በቃ አይምሮ እንዲቀየር አይምሮ ላይ እንድትሰራ ነው ይህ ስግጥ ፍምስ የሚለውን ነገር እያመጣ ያለው። አይምሮ ውስጥ ያለውን ድምጽ እንድታሸንፍ ነው ይሄ ልጅ እየመከረ ያለውና ላይክ ሄት የሚያደርጉበት ሰዎች ላይክ ሀሳቡ ምናምን ነገር የሚያወዳድቁ ወይም የሚጥሉ ሰዎች መቀየር የማይፈልጉ ሰዎች ናቸው። አእምሯቸው ያልበሰለ አእምሯቸው የገነተረ መቀየር የማይችል ማለት ነው። ምክንያቱም አእምሮህን ቀይረህ ህይወትህን ለውጥ እያለ እየመከረ የሆነ ሰው አይ አልቀየርም ለምን ስግጥ ቃላቱ ላይ ለምን ፎከስ ታደርጋለህ? ልጁ እየተናገረው ያለውን እንትን ለምን አይዲያ ሀሳቡ ለምን አትሰሙም? እና በጣም ከባድ ነው እዚህ ሀገር ላይ የአእምሮ እንትን እኔ እንጃ